በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያውቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁ ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት ገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቶች ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። እውነት ማስተር አብነት ከበደ ትልቅ ሰው ነህ። እውነት የሚገርም ሰው ነው። ለኢትዮጵያ ሕዝብ በየመንገዱ ወድቀው አጋዥ ያጡ ችግራቸውን እንኳን የሚሰማላቸው የሚረዳቸው ያጣ ሕዝብ በሞላበት ሀገር ውስጥ እንደ ማስተር አብነት አይነት ሰው የትም አይገኝም። መቼም ቢሆን ሊተካም አይችል ሰው ነው። ያሳስበናል። ያንተ ጤና ያሳስበናል። ያንተ ደህና መሆን ያስፈልገናል። በየቦታው በየመንገዱ የምታደርገው ነገር እውነት የሰራውን ያህል ክብር ያልተሰጠ የሚገርማችሁ እንደዚህም ታሞ ደግሞ መታከምም አይፈልግም። ሰውም እንዲያውቅበት አይፈልግም። የሚገርመው ማለት ነው። እንደዚህ ታሞም ደግሞ የራሱ ህይወት ምንም አይመስለውም። የሚያስበው አሁንም ታሞም ስለነዛ መንገድ ላይ ወድቀው ረጅ ላጡት የሚያግዛቸው ላጡ እናቶች፣ ህፃናት፣ አዛውንት ነው የሚያስበው እንጂ ስለ ራሱ ህይወት አያስብም። እንደዚህ ታሞም አያስብም እንጂ አሁን ማስተር አብነት አመመኝ ደከመኝ ቢል የኢትዮጵያ ህዝብ ከጎኑ እንደሚሆን የታወቀ ነው። ግን እሱ አሁንም እንደዚህ ታሞ ራሱ ገንዘብ አያስፈልገኝም፣ ህክምናም አያስፈልገኝም፣ ጸሎታችሁ፣ ልመናችሁ፣ ጸሎታችሁ ብቻ ነው የሚያስፈልገኝ ይላል። የሚገርም ነው። ትክክለኛ የሰው አእምሮ ሲኖር፣ ትክክለኛ የሰው ጭንቅላት ሲኖር እንደዚህ ነው የምታስበው። በቃ ካንተ ህይወት ይልቅ ቀድመህ ስለ ሌሎች ህይወት ነው የምታስበው። ከጎን ስላሉት ስለ እህቶች፣ ስለ ወንድሞች፣ በአካባቢ ስላሉ ሰዎች፣ ስለ ሀገርህ ልጆች፣ ስለ ሀገርህ ህዝብ ነው የምታስበው እንጂ ትክክለኛ ሰው ስትሆን እንጂ እዚህ ምዛም ያለውን አንጡ ልብላ ስጡ ልብላው እኔ ልዋጠው አትልም። እኔው ልታከምበት፣ እኔው ሀብታም ልሆንበት አትልም። እና በጣም ክብር ያለን ሰዎች ነን። ለማስተር አብነት እውነት በጣም እንወዳለን፣ በጣም እናከብራለን። ጤናም ተመልሶ የበፊት ስራ እንድትቀጥል እንመኛለን። የኢትዮጵያ ህዝብም በእርግጠኝነት ከጎን ነው የሚሆነው። መቼም ያንተን ስራ የሚጠላ ሰው አይኖርም ሰይጣን ካልሆነ በስተቀር። ስላንተ ህይወት የማይጸልይ ስላንተ ጤንነት የማይጸልይ የትኛውም የሃይማኖት ተከታይ ሰው አይኖርም ብዬ አስባለሁ። እና ማስተር አብነት እውነት እናከብራለን። ጤንነትንም እግዚአብሔር ወደ ነበረው ይመልስልን እንላለን። ሁልጊዜም እንወድሃለን፣ እናከብራለን።